የኮምፒውተር ድህረ ገጽ ላይ ማመልከቻ ስለማስገባት። ይህ አጭር ፊልም በዲሲ ሄልስ ሊንክ ድህረ ገጽ ላይ የጤና ኢንሹራንስ ማመልከቻ እንዴት እንደሚሞላ ያሳያል። የድህረ ገጽ የግል ፋይል ወይም አካውንት እንዴት እንደሚከፈት፣ ማመልከቻው እንዴት እንደሚሞላና እንደሚገባ እንዲሁም የማመልከቻውን የውሳኔ ውጤት እንዴት እንደሚያዩ ከፊልሙ ይረዳሉ። ይህ ፊልም ጠቀሜታ ያለው የጤና ኢንሹራንስ ለመግዛት ከመንግስት የገንዘብ እርዳታ ለሚጠይቁ አመልካቾች ብቻ ነው። ያለምንም የመንግስት የገንዘብ እገዛ የጤና ኢንሹራንስ ለመግዛት ለሚፈልጉ አመልካቾች ከዋናው የማመልከቻ ቅጽ አጠር የሚል ፎርም ተዘጋጅቷል። የጤና ኢንሹራንስ በቀጣሪ መስሪያ ቤታቸው በኩል ለሚያገኙ ሰዎች ይህ ፊልም አገልግሎት የለውም። የዲሲ ሄልስ ሊንክ ድህረ ገጽ በጉግል ክሮም ወይም በሞዚላ ፋየርፎክስ የኮምፒውተር ፕሮግራሞች በተገቢው መንገድ ይሰራል። ሌሎች እንደ ኢንተርኔት ኤክስፕሎረር ወይም ሳፋሪ አይነት የኮምፒውተር ፕሮግራሞች በትክክል ላይሰሩ ይችላሉ። ለጥንቃቄ ሲባልም በስልክ ወይም በሌሎች ጥቃቅን የኮምፒውተር አይነቶች ወይም ታብሌቶች የጤና ኢንሹራንስ ማመልከቻ መሙላት አይቻልም። በዲሲ ሄልስ ሊንክ ድህረ ገጽ ላይ የተጠቃሚ ስም እና የይለፍ ቃል መፍጠር ይችላሉ። ወደፊት የድህረ ገጽ የግል ፋይሎትን ለመጎብኘት ሲፈልጉ ይህንን መረጃውን ስለሚፈልጉት እባክዎ በተገቢው ሁኔታ ያኑሩት። አስጀማሪ መመሪያ ወይም ጌቲንግ ስታርትድ። የድህረ ገጽ የግል ፋይሎን ከከፈቱ በኋላ የጤና ኢንሹራንስ ማመልከቻውን መጀመር ይችላሉ። ማመልከቻውን ለመጀመር በመነሻው ገጽ ላይ Apply for help paying for your health coverage የሚለውን አቋራጭ ወይም ሊንክ አንድ ጊዜ ይጫኑ። ዲሲ ሄልስ ሊንክ በማመልከቻው አማካኝነት አንዳንድ አስፈላጊ የሆኑ የግል መረጃዎችን ይሰበስባል። ይህ የግል መረጃ በከፍተኛ ጥንቃቄ በሚስጥር ይያዛል። በሕግ ካልተጠየቀ በስተቀር ያለ እርስዎ ፈቃድ የእርስዎ የግል መረጃ ለማንም ተላልፎ አይሰጥም። አስጀማሪ መመሪያ ወይም ጌቲንግ ስታርትድ የሚለው የማመልከቻው ክፍል ላይ የግል መረጃውን ለምን እንደሚፈለግና ምን ጥቅም ላይ እንደሚውል የሚዘረዝሩ የገጽ እይታዎችን መመልከት ይችላሉ። ከዚህ በተጨማሪም በሌሎች የመረጃ ምንጮች በመታገዝ እርስዎ የሰጡት መረጃ ትክክለኛነቱ እንዴት እንደሚረጋገጥም ይህ ገጽ ያስረዳዎታል። የቤተሰብ አባላት መረጃን በማመልከቻው ላይ ማስፈር። እያንዳንዱ የገጽ እይታዎች ለሚታዩት ጊዜ እርስዎ የገቢ ግብሮት ወይም ታክስ ሪተርን ላይ ስለሚያካትቷቸው የቤተሰብ አባላት እንዲሁም ከእርስዎ ጋር ስለሚኖሩ እያንዳንዱ አባላት መረጃቸውን ያስገቡ። እያንዳንዱ የቤተሰብ አባላት ለጤና ኢንሹራንስ ቢያመለክቱም ባያመለክቱም በጤና ማመልከቻው ላይ መጠቀስ አለባቸው። የአመልካቹ መረጃ ወይም አፕሊካንት ዲቴይልስ የሚለው ክፍል ላይ ስለ ራስዎ የሚከተሉትን መረጃዎች ይስጡ። አድራሻ፣ ሶሻል ሴኩሪቲ ቁጥር እና የዜግነት ሁኔታ። ስለ ቤተሰቦ ሌሎች አባላት የሚያስፈልገውን መረጃ ሁሉ ያስገቡ። ይህ መረጃ የሚከተሉትን ያጠቃልላል። የሶሻል ሴኩሪቲ ቁጥር ካላቸው፣ ማመልከቻው ላይ ካሉ ሌሎች አባላት ጋር ያላቸውን ግንኙነት፣ የገቢ ግብር ወይም ታክስ ፋይሊንግ ሁኔታቸውን እና ስለ ጥገኛ አባላት መረጃ። ስለ እያንዳንዱ የቤተሰብ አባል ከዚህ በላይ የተጠቀሱትን አይነት መረጃዎች ማካተት ይችላሉ። ብዙ የዲሲ ቤተሰቦች ገቢያቸውን ከተለያዩ ምንጮች ያገኛሉ። የእርሶም ሁኔታ ይህን የሚመስል ከሆነ የጤና ኢንሹራንስ ማመልከቻው ይህን መረጃ ማሳየት አለበት። የእያንዳንዱን ሰው ገቢ በደሞዝ መልኩ ወይም በሌላ መልኩ የተገኘ ገቢ ብለው ማመልከቻው ላይ ማስፈር ይችላሉ። የመጨረሻው የገቢ ግብር ወይም ታክስ ሪተርን ሰነዶ ይህን የገቢ መረጃ በትክክል ለመስጠት ይረዳዎታል። ከዚህ በተጨማሪ ከራስዎና ከቤተሰቦ ሁኔታ አንጻር ሌሎች ጠቃሚ መስጠት ያለብዎ መረጃዎች ሊኖሩ ይችላሉ። እነዚህም የሚቀጥሉትን ሊያካትቱ ይችላሉ። እርግዝና፣ የአካል ስንኩልነት መረጃ ወይም እርስዎ ወይም ሌላ የቤተሰቦ አባል የጤና ኢንሹራንስ ካላቸው። ማመልከቻውን አረጋግጦ ስለማስገባት። ማመልከቻው ሞልተው ከጨረሱ በኋላ የማመልከቻውን ማጠቃለያ ገጽ ያያሉ። እዚህ ገጽ ላይ ያሉትን መረጃዎች ትክክል ስለመሆናቸው አገናዝበው ይፈትሹ።
ተጨማሪ ማቅረብ ያለብዎ ሰነዶች እንዳሉም ቼክ ያድርጉ። እዚህ ተጨማሪ ሰነዶች በማመልከቻው ላይ ውሳኔ ለመስጠት ትልቅ አስተዋጽኦ ያደርጋሉ። ማመልከቻውን ከማስገባትዎ በፊትም ስለ መንግስት የገንዘብ እርዳታ ደንብና መስፈርቶች አንብበውና ተረድተው በዚሁም ስለ መስማማትዎ እርግጠኛ ይሁኑ። የማመልከቻው ማረጋገጫ እና ውሳኔ። ማመልከቻው ከገባ በኋላ የማመልከቻው መለያ ቁጥርን የያዘ የማረጋገጫ ገጽ ያያሉ። ይህ ማመልከቻው በትክክል ስለመግባቱና በኮምፒውተር ውስጥ በትክክል ስለመቀመጡ ማረጋገጫዎት ነው። ወደፊት ባስፈለገ ጊዜ እንዲጠቀሙት ይህን የመለያ ቁጥር በማስታወሻ ደብተሩ ላይ ያኑሩ። ከዚህ በተጨማሪም የውሳኔ ውጤት ምን እንደሆነ ማቅረብ ስላለባው አስፈላጊ የማረጋገጫ ሰነዶች እና የጤና ኢንሹራንስ ማመልከቻው በትክክል ስለመግባቱ ማረጋገጫውን ማየት ይችላሉ። በውሳኔው መሰረት በዲሲ ሄልት ሊንክ የጤና ኢንሹራንስ ለመግዛት ፈቃድ ከተሰጠው የሚቀጥለው ደረጃ ለእርሶ የሚስማማዎትን ማለትም የሚፈልጉትን የኢንሹራንስ እቅድ መምረጥ ይሆናል። ከዚህ ቀጥሎ ስላለው ሂደት ለጤና እቅድ መመዝገብ ወይም How to Enroll in a Plan የሚለውን ፊልም ይመልከቱ። ጥያቄ ካለዎት ወይም ማመልከቻውን ለመሙላትና ለማስገባት እርዳታ ካስፈለገው በስልክ ቁጥር 1-855-532-5465 ለዲሲ ሄልት ሊንክ ይደውሉ።